እየደነሰ ነው። ሰሞኑን ቲክቶክ ማየት ያበዛሽ መስለኝ። እንዳማረኝ ታውቃለህ? ምን እርጥብ? የምን እርጥብ ነው? ያማረሽ ንገሪኝ። ሰማያት ወጥቼ መሬት ወርጄ ፍላጎትሽን ለማሟላት ዝግጁ ነኝ። ኮንስተብል አማሪ ምን ችግር አለ ታዲያ? ነገ ጊዮርጊስና ቡና ስለሚጫወቱ ዛይደን እናያለን። አንተ ስትደባደብ ማየት ነው ያማረኝ። እኔስ ከማን ጋር? አባ ሽማግሌዎች መጥተዋል። መጡ። በቃ ግቢ፣ አንቺ ጓዳ ግቢ። እሺ ሃይ። የኔ ጠንበለል ምን ልታዘዝ? መታወቂያ ለማውጣት ነበር። ስንት ማለቴ? እንደው በአጋጣሚ ፎቶግራፍ ይዘሻል? መታወቂያ ለማውጣት ፎቶግራፍ ያስፈልጋል እንዴ? እንደኔ መታወቂያው ራሱ አያስፈልግም ባይ ነኝ። ያው ሰው በሰው እንደሚገናኝ ያው የበላይ ትዕዛዝ ስለመጣ ነው እንጂ። ታዲያ አሁን ፎቶግራፍ አልያዝኩም፣ ምን ይሻላል? የግድ እኮ አንቺ ፎቶግራፍ መሆን የለበትም። የእናትሽ የእህትሽ ስጋ ዘመድ ካለሽ ያው ሁሉ እኮ ነው፣ ችግር የለም። የወንድሜ መሆን ይችላል። ተገኝቶ ነው። ከሱ ጋር እንዳይሆን ማን እንደሆነ አውቀሻል? ማን ደፍሮ ይባላል። እጅ ላይ ሰው የማይበረክትለት የሰፈራችን ተደባዳቢ ከቀይ ሽብር በኋላ በሰፈራችን ታሪክ ሰዓትን ላፊ የተጣሉ በዚህ ሰውዬ ጦስ ምክንያት። እሺ ግቡ። ሰላም ለዚህ ቤት፣ ሰላም ለዚህ ቤት። እንደምን አረፈዱ? ደህና። ያው እንግዲህ እንደ ወጉ እንደ ባህሉ በማርና ወተት ያሳደጓትን ልጆትን ሰገን መነን አዎ መነን ለልጃችን አለማየሁ ሞላ ልንለምን የመጣ ነው። ወንድሜ ዘለቀ እባላለሁ። የመነን የቀድሞ ፍቅረኛ ነኝ። ዛሬ ደግሞ ለወንድማችን ሽማግሌ ሆኜ በመምጣቴ ጉዳዩን እንደ ታሪካዊ ክስተት ቆጥረዋለሁ። እሺ ጥሩ፣ ቁጭ በሉና እናውራ። ጌታዬ፣ በደንቡ በባህሉ መሰረት የእርስዎን ቃል ሳንቀበል እንኳን አንቀመጥም። ወይ አረ ከገባው አረ ያለው ቢሮ ውስጥ ነው። ላመለከት ነበር እኮ የመጣሁት። እሺ ምን ነበር ችግር ማንጣታችሁ? እንደገና ለችግራችሁ መፍትሄ ወዲያው ፈልጋችሁ ይሆናል። እሺ የምስራች እየመጣ ነው የምትመስለው። ምን ነበር? ዛሬ ቦሌ መድኃኒዓለም አካባቢ በሌቦች ስልኬን ተዘርፌያለሁ። እሱን ላመለክት ነበር የመጣሁት። ምን አይነት አይፎን 11 ፕሮ ማክስ? አይፎን 11 ማለት ነው። አይፎን 11 ነው 11 ፕሮ ማክስ ምን አልኩኝ? አንድ አይነት ነው። እሺ በቃ መሄድ ይችላል። መልካም። ለመሆኑ ልጁ ምን አለው? ጌታዬ ከፍተኛ አቅም አለው። አቅም ሲባል እዚህ ቦሌ መድኃኒዓለም ያለውን ሸዋብር ህንፃን ያውቁታል? እምነበረዱ ይሄ ባለ 7 ፎቁ 9 ፎቅ ያለው 9። አዎ ወንድማችን 9ኙንም ፎቅ ያለምንም ሊፍት መውጣት አቅም አለው። እንግዲህ በመልክ አናውቀውም፣ አይተነው አናውቅም። ፎቶ ብጤ ይዛችሁ የሆነ እሱ እናትም አባትም ሆነ ያሳደገኝ አያቴ እንደሆነ ነግሬያለሁ። አዎ በነገራችን ላይ አያቴ ኮንጎ ዘማች ነበር።
የኮንጎ ዘማች ምን ማለት እንደሆነ ታውቃለህ? በኮንጎ ጫማ የዘመተ ማለት ነው? ኖ ለኮንጎ ሰላም ለማስከበር ሲል የዘመተ ማለት ነው። እኒን የኮንጎ ሰላም አባት የሚሉን አያት ለማየት በጣም በከፍተኛ ጉጉት ላይ ነው። እሱስ ባታውቀው ነበር የሚሻለው። ወይስ እንረዳ ቻልቦት ይመስሎታል? ያው አይደለም የባልና ሚስት ተው ሁለት ሀገራትን በማስታረቅም ቢሆን ተሳትፌበት ውጤታማ ሆኛለሁ። ለነገሩ አለመተዋወቅ እንኳን እሱማ ለአስታራቂነት ባሻ ፒኤችዲ ያላቸው ሲባል እኮ ሰምቻለሁ። ምን መሰለው እኔ በዚህ በማስታረቅ በኩል አንድ ጊዜ ብቻ ነው የተበላሸ። እሱም የተመሰለ ጃንሆይ ቀኝ ሻለቃ ሰራዊታቸውን ወደ ኮሪያ ሊልኩ ሲሉ ቤተ መንግስት ሄድኩና ጃንሆይ እንዴት በሀገር ሽማግሌ የሌለ ይመስል ህዝብ እናስጨርሳለን፣ እባክዎ ይህንን ነገር በሰላም በርቅ እንጨርሰው አልኳቸው። እዛ እሳቸው ምን አሉ? እኛ እኮ ኢትዮጵያዊ ጀግንነታችንን ለዓለም ማህበረሰብ ለማሳየት ስለፈለግን ነው። ከፈለግ ከአንተ እርቅህን ቀቅለህ ብለዋል። ጌታዬ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም። መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ? ወንድማችን መልክ በቃል ለመሳል በጣም ያዳግተኛል፣ ግን በዜማ ነው። እስክስና በለው እስክስና በለው ጠላትን እንደ በሬ ቀድመህ ረዳው አይነት መልክ ነው ያለው። ምን ልበሎት፣ አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው። እንግዲህ የኔን ትዳር ደረሱለት። ኧረ ግድ የለም እደርስልሃለሁ አልኩህ። ምንም ችግር የለም። እንዲ ምነው ስሜነሽ ልጄ ምን እኮ ነው የተቆጥቼም ቢሆን አምጥቼ በእጅ አደርግልሃለሁ። አታስብ። ይሄን እንዴ ከኔ ምን እንደሚጠበቀው ከአንተ የሚጠበቀውን ብቻ እውነትህን ነው። እሷን ልንገርህ፣ ሽምጠጥ እኔ እንደው ምን የሚባል አባባል አለኝ መሰለህ፣ እውነቱን ተናግሮ ዳታ መግባት፣ ውሸት ተናግሮ ንስሐ መግባት እላለሁ። አየማ ይህንን የሽሮፕ ብልቃጥ የሚያል ሰውዬ ነው ጡኛ ነው የምትይው? እንዲህ አባዬ በጣም ጥሩ ሰው ነው። ረባክት በእንግሊዝ ምንቃት እንደ ደበበ ስታዲየም ቆመሽ ትቀሪያለሽ እንጂ ይህንንም አታገቢም። አንተ ራስህን ስታዩ ትፈርዳለህ። እንዴ በዛ ላይ ያዝናናኛል፣ ያስቀኛል፣ ያጫውተኛል። እውነት አላውቅም፣ ብቻ ከእሱ ጋር ስትደባደብ ማየት አማረኝ። በአጭሩ ልጄን ያለአባት ማሳደግ ፈልጋለሁ። ለምን አትይኝ? መደባደብ አልፈለግክም? ይህን ያህል መደባደብ ካማረሽ ለምን ራስሽ አትደበድብኝ? ለእኔም ቢሆን ቤት ያፈራው ዱላ ይሻለኛል። ካረገዝኩ ጀምሮ እርሜን የሆነ ነገር አማረኝ ብልህ ሰበብ ታበዛለህ አይደል? ተው በቃ አልፈልግም። ወንድ ልጅና የጥጥ ፍራሽ በአመት ቢያንስ አንድ ጊዜ መደብደብ አለበት ብዬ የማምን ሰው ነኝ። ይህን ካልጠፋ ሰው ስለዚህ በዘር ማጥፋት ከሚፈለግ ሰው ጋር ለምን ታጋጥመኛለች? በቃ ተው አልኩህ እኮ በቃ ተው። ብቻ ይህንን ለቤቢ ለአንቺና ለእናት ሀገሬ ብዬ የማደርገው ነገር አይመስልም? አዎ ታዲያ አይዞህ፣ አትስጋ፣ አታስብ። ማማን ታዲያ ይሄ ምንድን ነው? ያው የስራ ማስኬጃ ናት። ስራ ማስኬጃ ነው እንዴ? አይ ይሄ እንኳን ለማስታረቅ ለማጣላት ያዋጣል እንዴ? በዚህ ጀምሩና በኋላ ደግሞ ውጤቱን አይቼ ያው ጨምራለሁ። ሌላ ምን አለ? እሺ ይሁን፣ መቼስ ምን ይደረጋል። አንድም ጎረቤትና አንድም ልጅ ነው። ይህን ያህል በዚች ሀገር ላይ ምን አይነት ሰይጣን ጥላዬ እና የሆነ ሰይጣን ገብቶ እንደኋላ አቅም እጅ ከተማ ላይ ጠበቃው ነው በዛው እንዲሁ ጠብ አሁን ለምሳሌ ወደ 40 ዓመት ነው ከባለቤቴ ጋር አብረን እንኖር ነው በፍቅር በመተሳሰብ። እውነቴን ነው። ቤትም ስንሄድ ደጅም ስንወጣ እጃችንን ተያይዘን እንደተላቀን አናውቅም።
ተምሯል? አዎ ከመከራ ተምሯል። ተምሯል። አመልስ አለበት ጌታዬ። አመል ሲሉ አምሽቶ ይገባል? አምሽቶ አይገባም። በዛ ያራል። ጥሩ። እችን ወስኬ እሱ ልኮ ነው? እሱ ነው። ይህን ውስኪ የላከው እርሱ ነው። በቅናሽ ሽጥላቸው ብሎናል። አዝማሪ ነኝ? ገጣሚ ነኝ። ገጣሚ? ማዜም የተሳነው አዝማሪ ማለት ነው። ግጥምን የምሰራው ለስሜቴ ነው። በዋናነት ግን ኤንጂኦ ውስጥ ተቀጥሬ ነው የምሰራው። ምንድን ነው የምትሰራው? ድርጅታችን በረሃብ ለተጎዱ ህፃናት አልሚ ምግብ ያቀርባል። የህፃናትን አልሚ ምግብ እየበላህ ነው እንደዚህ ጉንጭህ እየተጠበሰ የፍየል ቆረጥ የመሰለው? ቢሆን ነው እንጂ። የአዲስ አበባ ልጅ ነው ወይስ እንደ ቦሌው ዘንባባ ተውጭ መጥቶ ነው የተተከልከው? የት እንደተወለድኩ ማወቅ ይፈልጋሉ? እኔ የትስ ብትወለድ ምን ያደርግልኛል? ለምን እንደተወለድኩ ብትነግረኝ ነበር የሚጠቅመኝ። አጅሬ አበላል ለከት ይኑረው እንጂ 3 ቀን 3 ሌሊት የጦመ ጅብ እንኳን እንደዚህ አይበላም። በሰላም ነው አባ? ምን እያደረግ? አይ ሌላ ጊዜ ከማረኝ እንዳላስቸግርህ ብዬ ነው። በድጋሚ ከማስቸግር አይሻል? በሰላም ነው? ከመጀመሪያ ጀምሮ ነው ደግሞ አንተ ስለ ሰላም ማውራት የጀመረው? አንተ ሰውዬ ከኔ ጋር ያለ ችግር ነው። እውነት ለመናገር ከአንተ ጋር ምንም አይነት ችግር የለብኝም። ባለቤቴ ነፍሰ ጡር ናት እና ድብድብ ማየት አምሮኛል ስላለች ልትተባበረ ይፈልጌ ነው። በጣም ስለምወዳት ፍላጎቷን ለማሟላት ዝግጁ ነው። አዝናል ልተባበራችሁ? በቃ ማለት ምንም የምትተባበሩኝ ነገር የለም? ምን ተባበር? እንግዲህ ሰራተኛ ሰራዊቱን አሰባስቤ ሞባይል እንግዛልህ ወይስ ያለ ስልክ የመኖር ጥበብ እንድናስተምረን የፈለገው? ያው ሌባውን ተከታትላችሁ ይዛችሁ ለፍርድ እንድታቀርቡልኝ ነበረ። እንዴ ሌባውን ለምን አንተ አትከታተለው ነበር ነው? ሌባው እየሮጠ ወደዚህ ነው የመጣው። እኛ እንዴት አድርገን ነው የምንከታተለው? በምንድን ነው የምንከታተለው? በአካባቢው ትልቅ የሴኩሪቲ ካሜራዎች አሉ። ለምን በእነሱ ተከታትላችሁ አትይዙልኝ? የዛ ቦሌ ጋር የሴኩሪቲ ካሜራ ይተካል። በቦሌ አካባቢ ምን ያህል ሰው እንደሚያልፍ በቀን ያለውን ዝውውር ታውቀዋለህ? አላውቀውም። አታውቀውም? እንደ ቀላል ነገር ነው የምታውቀው። የጎዳና ተዳዳሪ የውሻው የቃማና የቀንድ ከብቱ ሳንጨምር በቀን ከ500,000 ህዝብ ያላነሰ በዛ መንገድ ላይ ይተላለፋል። ታዲያ ከዚህ ሁሉ ህዝብ መሃል ያንተን ቆሽማዳ ሌባ ካሜራው ሁሉ ፊልም በመፈለግ ጊዜውን የሚያሳልፍ ሳለ ይመስላል። እንዲያውም ይሄ አሁን ማነው የተባለው? ምን ትዝ አለኝ መሰለህ? ጉርዱ ሾላ የተባለው በምን ምክንያት? በእኔና በባለቤቴ ነው። ዘመድ ጥየቃልና ተነስተን ስንሄድ እንዴት አይዘናል እጅ ለእጅ። አሁን የት እንደርሳለን? እንጂ ሾላው ጋር እንደርሳለን። አሁን ሾላውን ማለፍ ስለነበረብን በይ ልቀቅኝ ስላት፣ ኧረ እባክህ አልለቅህም፣ አንተ ልቀቀኝ፣ አንቺ ልቀቅኝ፣ አንተ ልቀቀኝ፣ አንቺ ልቀቅኝ ስንባል እዛው እንደቆምን መሽቶ ነበር። በኋላ ይህንን የሰማ የከተማው ከንቲባ ይመጣና ሳይ እውነትም እጅ ለእጅ እንደተያያዝን ልቀቀኝ 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 እንባባላለን። በኋላ ተው ይሄ እናንተ ፍቅር ለከተማው ነዋሪ አራያ ስለሆነ እናንተ አትላቀቁም አለና ሰራተኞች አስመጥቶ ያን ሾላ ከስራ አስጎረደው። ይኸው አሁን ድረስ ያ ቦታ ጉርድ ሾላ ይባላል። የተነሳ መሰላል ይዘው ወጥተው እንዲህ ብለው ሰልፍ ይነሱበታል። ስለዚህ ምንም አትረዱኝም አትተባበሩኝም ማለት ነው አይደለ? ስልኩን በተነጠቅበት ሰዓት ምን እያደረግ ነበር? ስልክ እያወራሁ ነበረ። ከማን ጋር?
ቆይ ይሄን ማወቅ አስፈላጊ ነው? ይህኔ ወንድ ሴት ጋር ስትጀናጀንበት ይሆናል። መቼም ወንድ ልጅ ሲጀነጅን ምላሱ ባይደክምም ክንዱ መዛሉ አይቀርም። እሺ ከታናሽ ወንድም የአሜሪካ ከሚኖረው ከእሱ ጋር ነበር እያወራህ የነበረው? እንደዛ ከሆነ እየደውል እሱ በጣም አየህ፣ በአደገኛ ቦታ በመደወል እንድትዘረፍ እሱ ያደረገው አስተዋጽኦ ቀላል ስላልሆነ ገዝቶ ይልካል። ይህንን እንኳን የሚያደርግ አይመስለኝም። ያደርጋል በግድ እምቢ ካለ በኢንተርፖል ተይዞ ይወጣል። እና የቀጣዩን 2 ወር አንድ ላይ ሂሳቡን ባንክ ታስገባል። የ2 ወሩን እሺ ልክፈል። ለምንድን ነው ተጨማሪ ሂሳብ ምከፍል? አዲስ አበባ ነው የምትሄደው። አዲስ አበባ ደግሞ ሄደህ በየክለቡ እየዞርክ ይሄንን ዶላር እንደ ዛር ቆሎ ማድረግ ይቀራል አይቀርም አይደል? አዎ። ስለዚህ አንተ ከዛ ተመልሰህ መጥተህ ገና አግኝተህ ከፈላ ተክፈል እያልኩ ከምጨቃጨቅ አሁን ታስገባልኛለህ። ለአንተም ግልግል ነው። ኦኬ ጣጣ የለውም። ቆይ እንዴ አልጨረስኩም እኮ እኔ የፈለግኩ እኮ ለዚህኛው ጉዳይ እኮ አይደለም። ይኸውልህ የሆነች ትንሽ ዕቃ ይዘህልኝ ትሄዳለህ ብዬ ነበር። ትናንት እንዳዩት ሻንጣዬ ሁሉም ሙሉ ነው። ትርፍ ዕቃ ደግሞ ተሸክሜ መሄድ አልችልም። ስለዚህ ሶሪ። ለምን? አየህ በድብድብ ምክንያት 3 ያደረጋ ፋይል አለብኝ። በእሱ ችግር የለም። ከዚህ በኋላ ለምናደርገው ድብድብ እኔ ራሴ ጠበቃ ቀጥሮ ጠበቃ ለማቆም ራሱ በህይወት መኖር አለ። በነገራችን ላይ ድብድቡ ነፍስ ግድያ ነች። ሌላስ? ሌላ ደግሞ ስሙት፣ አይኔን ለአይን ባንክ ለማበረከት ቃል ስለገባው አይኔ ላይ ለምታደርሰው ማንኛውም አይነት ጥቃት አይን ባንክ እንደሚጠይቅህ ማወቃለሁ። ጨረሰ? በመጨረሻ ብልቴ ላይ እንደማትሰነዝር በፊርማ ብታረጋግጥልኝ ደስ ይለኛል። 2ኛ ልጅ መድገም እፈልጋለሁ። ጥሩ። አሁን መጀመር እንችላለን። አየህ ጸብ ዝም ብሎ አይጀመርም። መጀመሪያ ትዕግስት የሚያስጨርስ ልብስ ዳይ ነው። ስም የለሽ እንደው በምንድን ነው ጠባችሁ? የእሱ ክፋት መች ተዘርዝሮ ያልቅናል። ከሁሉ የከፋው ደግሞ ውሸቱ። ምን ብሎ አሸሽ? ምን ያሏሸኛል? ያሏሸኝ አንድ ነገር ቢኖር ጾታውን ነው። እሱማ ያው መቼም ለዋሸም ቢሉት የሚዋሽና የሚካድ አይደለም። ተንጠልጥሎ የለም እንዴ? ግን ባሻ ለረጅም ዓመታት ወንድሜ አስመጭና ላኪ ነው ብሎ ተቀዶልኝ ነበር። አሁን በቅርቡ አረጋግጥልዎታለሁ። ለካ የወፍጮ ቤት ወዛደር ነው። አጣርተሽ አልሰማሽኝም እንጂ እኔ ሲጀመር ያልኩት አስፈጭና ላኪ ነው እንጂ አስመጭና ላኪ ነው አላልኩሽም። ያሁንም ቢሆን ለማጣራት ከፈለግሽ 1 ኩንታል ጤፍ እንልክለታለን፣ አስፈጭቶ ይልክልናል። ይህ ምን አይነት ያላልኩት እንትን ለማለት የተቆፈረን ጉድጓድ እሱ ሲዘል እኛ መዝለል ጀመርን። እሱን ጨረስን ብለን ደግሞ ስንሄድ የቴሌ የተቆፈረ አለ። እሱን እንደገና ደግሞ ሲዘል እኛ ማብረን መዝለል ጀመርን። እሱን ጨረስን እንደገና ብለን ስንሄድ ደግሞ ይሄን ለመብራት ፖል የተቆፈረ ጉድጓድ አለ። እሱን መዝለል ሲጀምር እኛ መዝለል ጀመርን። እፎይ ጨረስን ዝላይ ብለን ስንሄድ ደግሞ ለችግኝ የተቆፈሩ ጉድጓዶች ሀገር አሉ። እነሱንም ሲዘል እኛም እንዘላለን። ለልማት ደግሞ ይሄ ብሎ የተቆፈሩ ቦታዎች አሉ። እሱ አልቀረው እሱ ሲዘል እኛም መዝለል ጀመርን። ምንም የቀረን በቃ የሚዘለል ነገር አንድ የቀረን ነገር የለም። በቃ ስንዘል እሱም ሲዘል እኛም ስንዘል እሱም ሲዘል እኛም ስንዘል በመጨረሻ በሰፊው ቡናዋን ዘርግታ የምታጠፍጣ አንድ ሴትዮ ጋር ስንደርስ በቃ ያስኩት ብዬ 2 እርምጃ አልቀረንም። እንደዚህ ትከሻውን ሊይዘው ሲል ለካ አብሮኝ ሲያሯሩጥ የነበረው የእሱ ጓደኛ ነው። በጠረባ 2 እግሬን ሲያነሳኝ ላይ ደርሼ በአፍጢሜ እዛ የሰው ረኮቦት ላይ ተደፋሁ። እንዴ እኔ የምልህ ስትወርቅ የደረሰ ጉዳት አለ? አዎ እዚህ ጉልበቴ ላይ የመሰንጠቅ አደጋ ደርሶብኛል። አሁን ዝም በል ደግሞ አፋለኝ ብሎ ያወራል እንዴ? ደግሞ ያልቻልኩት ነገር ቢኖር መጠጡን ነው። መጠጡን እኔ አልቻልኩም። ደሜ ይጠጣል ባላልሽ ይጠጣል። ከሰው ጋር ምኖር መስሎታል። ይሄ የድራፍቱን ጉርዱ በርሜል የለም እሱን እኮ ነው ታቀፌ የማድረው። ባሻ እንደማይሆን ነገር አትናገሪ። በዛ ላይ ያፉ ሽታ ባሻ
ይሄ የኮሪደር ልማት ጥግ ጥጉን የበቀለው ሳር ላይ የሚበትኑት ማዳበሪያ የለም እሱን እኮ ነው የሚለው ባሽ እንደው ምናልባት ለማዳበሪያ ተነሰነሱበት በኋላ እዛ ላይ ባፍጢም ወድቆ ይሆናል እንጂ እኔ ደም ብዬ ጠጣር ብዬ አላምንም። ከሚከራከሩለት ለምን ራሱን አይጠይቁትም? እኔ ምለው ደም ብዬ ጠጣለ እንዴ ተገለብጠው ይሄ ዘመን እንኳን መጠጥ መርዝ አያስጠጣም። ይባሻ ምንድን ነው የሚለው እንዴ? ወይ ቢጠጣስ እንዴ? ቢጠጣም እኮ ይሄ ለመለያየት የሚያበቃ ምክንያት እኮ አይደለም። እሱ ማለት ነው። እና ምን ቡና የምታፈላዋ ሴትዮ ጋር ስትደርስ ነው ወደኩ ያልከው? አዎ። ስትወድቅ በእሷ ቁሳቁስ ላይ የደረሰ ችግር ወይም አደጋ አለ? አለ። አሁን ለኮንስታብል በእርግጥ አዎ፣ አወዳደቄ ቀጥታ የእሷ ጀበና ላይ ነበረ እና እዛ ላይ ፍጥ ስል ጀበናው እንዳለ ዱቄት ሆነ። በቃ ከዚህ በኋላ የሚሰራ ይመስለኛል። ደቋል። በቃ እንደሱ ነው። ሃሎ ኢንስፔክተር፣ የአንዲት ድሃ ኢትዮጵያዊ የቡና ማሽን የማውደም ወንጀል የፈጸመ ተጠርጣሪ በቢሮአችን ድረስ መጥቶ እጅ ሰጥቷል። ጌታዬ፣ ወደ ማረፊያ ቤት ለመውሰድ የኃይል ያስፈልገናል። ተጨማሪ ኃይል ለመጠየቅ ነው። የምን ማረፊያ ቤት ነው የማርፈው? ሸራተን እንል። አቤት አቤት፣ መጣሁ። ጤና ይስጥልኝ። መካኒኩ ነህ? ቴክኒሻኑ ነኝ። ይቅርታ፣ እንትን አድራሻን ግድግዳ ላይ ከተለጠፈ ማስታወቂያችን ደወልኩልህ። ፍሪጅ ነው አይደል የምትሰራው? ፍሪጁን ምን ላድርግልዎት? ልስራልዎት? ልጠግንልዎት? ልበይድልዎት? ልፈብርክልዎት? እንግዲህ ያው መጀመሪያ ይኸውና፣ ከዛ በኋላ ባለቤቱ ሙያው አንተ ነህ፣ ትወስናለህ። ግባ። አንተ ሙግድ ፊት ሙግድ ምንድን ነው? ስማ፣ እኔ እዚህ የመጣሁት ለመደባደብ ነው እንጂ አንተን አማርኛ ለማስተማር አይደለም። ደደብ በጣም ነው የማመሰግነው። በጣም ነው የማመሰግነው። ችግር የኔ ፍቅር፣ ወይ እንዴት አምሮኝ እንደነበረ ልነግርህ አልችልም። አምሮቴን ያወጣል። በጣም ነው የማመሰግነው። እንዴ ወይኔ ምንድን ነው? ወይኔ በእናትህ ሬክ የሚለውን አልተጫንኩትም። ትሽ እና ምን ይሻላል? አንዴ ትደግሙልኝ። ምን የምልህ እኛ ቤተሰብ የአረበኛ ዘር ነው። ያንተስ? የኔ አባት እንግሊዝኛ መምህር ነው። አያቴ ግን በንጉሱ ዘመን መድፍ ተኳሽ አርበኛ እንደሆነ ሰምቻለሁ። መድፍ ተኳሽ አርበኛ? ሰው መጣ ዛሬ እዚህ ቤት። ሰው መጣ። ማነሽ? ሜላት ጎሽ፣ ዛሬስትሽ እንደው ማን ይባላሉ? ቀኛዝማች በረደድ ይባላል። ቀኛዝማች በረደድ። የት ዘምተዋል? መዝመት እንኳን አልዘመተም፣ ግን በየዓመት ባሉ ቤተ መንግስት ውስጥ የሚተኮሰው መድፍ የሚተኮሰው አያቴ ነበር። ይኸውልህ እንግዲህ እቺ በወጣትነት የተገዛች ቅርስ ነች። ከልጆቼ ነጥዬ አላያት እንዴት እንደምወዳት። ልብስ ልታስቀድልለት ነው? በስራዬ ጣልቃ ባይገቡ ደስ ይለኛል። ልክ ነህ። ምንድን ነው ችግሩ? ችግሩ እንግዲህ አንደኛ አያቀዘቅዝም፣ ሁለተኛ ነገር በሩ ችግር አለው። መስኮትስ? ማጠፊያውስ ችግር አለው? አዎ፣ እንደ በፊቱ አይደለም የሚከፈተው። በፊት ቀስ ብለን የምትስበው በመክፈት ያስቸግራል። ቪፒኤን አልጫናችሁበትም? ቪፒኤን እርሱት። እኔ ደግሞ ሰው መጣ ብዬ ወይ ታሪክ ምን ነው ወለዱ እናትዬ። እኔ ደግሞ ሰው አገኘው ብዬ ወይ ታሪክ
እሺ እግዚአብሔር ባርክ፣ እግዚአብሔር ባርክ፣ እግዚአብሔር ባርክ። እደጊ እደጊ እደጊ። ቆይ አሁን የምልህ ልጄ ለምንድን ነው የምፈልጋት? ልጆ ጋር በጣም እንዋደዳለን እና ቀሪው ዘመኔን ከእሷ ጋር ለማሳለፍ ወስኛለሁ። ቀሪ ዘመኔ? አንተ ከዚህ በኋላ ቀሪ ዘመን አለ እንዴ? ማለት ምን ለማለት ፈልገው ነው? እርግጠኛ ነህ ወይ? ከዚህ በኋላ አንተ ቀሪ ዘመን አለ ወይ? ምን ለማለት ፈልገው ነው? ይሄንን አይነት ፊት ይዘህ ይሄንን አይነት አመል ይዘህ ልጄን አግብተህ ነው አግተህ ነው የምትወስዳት? አላገባትም፣ እንጋባለን እንጂ። አቤት 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 አቤት! እንዴት አለ ዘመን ላይ ያደረስከን። እኔ የምልህ በነገራችን ላይ 3 አይነት ዲያስፖራ እንዳለ ታውቃለህ? አላውቅም። ይኸውልህ በዲቪ የወጣ ተሳስቦ የወጣ አፈትልቆ ደግሞ የወጣ አለ። አንተ ከየትኛው ወገን ነው? እኔ እንኳን በዲቪ ነው የመጣሁት። ልክ ነኝ ማለት ነው። ግምቴ ልክ ነው። አየህ፣ ለዚህ ነው የሰው ችግር የማይመስላችሁ። ምንም ውጣ ውረድ ያላያችሁ ስለሆነ የሰው ችግር አይገባችሁ። እንደሱ እኮ ማለት አይደለም። አስቀድመው ቢነግሩ ይኖሮ ቦታ ፈልግሎት ነበረ። እኔማ ለትልቁ ልጄ መድኃኒት ትወስድልኛለህ ብዬ ነበር። እንግዲህ እምቢ ካልኩ ምን ይደረጋል? አረ እንደው ምን አይነት ዘመን ላይ ደረስን እናንተ! የሰው ልጅ በሰው ልጅ የሚጨክንበት ዘመን፣ ያውም ወገን በወገኑ ላይ የሚጨክንበት ዘመን። እኔ በህይወት እያለሁ መቼም አታገባትም። እንዴ ለምን? ሲሞቱ አገባታለሁ። ምን አልክ? የተጫወትን እንዴት አገኘኸው አባዬ? በጣም የሚገርም ነው። ጨዋታ ልጅ ጨዋታ ነው እንዴ? ተወዷለሁ በኋላ ይጫወትን። ጎበዝ ጎበዝ ጎበዝ። አንደኛ አባዬን አየኸዋ? አየኋቸው። ቢራዊ ቲያትር የሚባለው ነበር መግባት የነበረብህ አንተ። እርዳታው ድርጅት አልነበረ ቢራዊ አይደል? እዛ ነው ጓደኞች ያሉበት። ስማ አባዬ እኮ እንደዚህ እንደምታየው የ80 ሽማግሌ እኮ አይመስልም። ብረት በለው መገመት እችላለሁ። በጣም ጠንካራ ነው ብታይ። ብረት በለው ብረት። እስቲ እጅህን አሳየው በእናትህ አባዬ፣ በእናትህ አስነካ። አሁን እኔ ራሴ እኮ አንዳንድ ጊዜ የምለው ነገር አለ። ወንድ ልጅ ካልቀመቀመ ወፍ ካለቀመ ምኑን ጠቀመ እላለሁ። እውነቴን ነው። ቢጠጣ ራሱን እንጂ የሚጎዳው ሌላ ማንን ይጎዳል? ይሁንልዎት፣ እሺ ይሁንልዎት፣ ግድ የለም። ይህን ሁሉ ችዬ እኖራለሁ፣ ግን ባሻ ከሌላ ደቅሎብኛል። ምን ልጅ ነዋ። ማን ነው የሚደቅለው? እሱ ይኸው ይኸው። ታዲያ ምን እሱን ይመስላል? ምን ውስጥ ንገሪኝ። አይኖት አያይም እንዴ ደግሞ እርሶ? የማ አይስሜነሽ አይኖት ያለኝ ወይ ታሪክ። ስሚ የሰው ደረት አይቼ የሰውየውን የሳምባ ቀለም ምን እንደሆነ መለየት የሚችል አይን ነው ያለኝ። ታዲያ በደንብ ይመልከቱታ። በእርግጥ ይሄ ወደ ማላመጫው አካባቢ እሱን ይመስላል። እኔ እኮ ለምን መሰለሽ እንዲህ የምልሽ፣ ይሄ ማነው ስሙ እንደው እናንተን ያዩ እንዲህ በአካባቢያችሁ አሉ በፍቅራችሁ የቀኑ ምቀኝነት የያዛቸው ሰዎች ፎቶችሁን በአርቲፊሻል ኢንተርናሽናል ጀለጀስ የሚባለው በእሱ አቀናብረውት ይሆናል ብዬ እኮ ነው። ሻንጣል ታደንትን አረፋውን ለብቻ መጣልኝ። ወገን ስለ ጊዮርጊስ ምን አይነት ናችሁ? እንዲሁ ምን አይነት ምንም ግን ገቢ ይገኝበታልና ጥቅም አለው አይደለም? ስለዚህ ለተረት ካላንደር ማየት የለባችሁ እናንተ የለባችሁ። ታዲያ ዛሬ አሁን ጊዮርጊስ ነው። ታዲያ ማን ነው? ዛሬ ሚካኤል ነው አይደለም? ስለ ሚካኤል ስላሴ ነው።
ስለ ስላሴ በቃ ስላሴ ስትልኝ ስለ ስላሴ ስትልኝ የተመኘውን አይንሳት። ግራ ክንፍ፣ ቀኝ ክንፍ፣ ፈረሰኛ፣ ሞተረኛ፣ ሞተረኛ፣ አቡነ ዘርአብሩክ። እንዴት ዋላችሁ? እንዴት ነው ምግቡ? ምንም አይልም። ጥሩ ነው። እንደው ስሜታችሁን ሳደቡ ከሀበሻ ይሉን ታውጡና እንደው የልባችሁን ነገር ምንድን ነው የታዘዘው? ቋንጣ ፍርፍር እና እንዴት ነው? ፍርፍሩ ደርሶናል። ቋንጣውን እየጠበቅን ነው። ቋንጣ የለውም እያላችሁ ማለት ኧረ ግድ የለም ምን ያምናለሁ። የግድ እንደ ቶማስ መዳሰስ የለብኝም። እንዳገባቸው በእናትሽ አባዬ ግድ የለም እሱ ደግሞት ምግብ ያስቀምጡበት ነበር እንዴ በፍሪጅ ውስጥ? ታዲያ ደራቃ እናስቀምጥበት ለምን ገዛ ነው? ቀጥሬ ያለሁ አሁን ሞክረው እንችላለን። ውሃ ያምጡልኝ እስኪ። አመጣልሀለሁ። እንዴ ምን ችግር አለ? ሞክረው። እሺ ያው ምን ነው ፈጣሪ? ምን ነው ይህን ሳታሳይ ብትወስደኝ? ኦኬ መድኃኒት ከሆነ ችግር የለም ወስድልታለሁ። እግዚአብሔር ይስጥህ። የትልቅ ሰው ዘር መሆን እኮ ያስታውቃል። እውነት የለም መድኃኒዓለም እሺ ይበልህ። ይቅርታ ያደርጉልኝና እንደው ማለቴ ሚስጥር ካልሆነ ልጆትን ምን እንደሚያመው ህመሙ ሊነግሩኝ ይችላሉ? አንተ ልደብቀውስ ብለህ የሚደበቅ በሽታ አለ? ይኸውልህ ከልጅነቱ ጀምሮ ይሄ ግራግሩን እውነቴን ነው ሁሉ ያልመዋል። ግራውን ብቻ ለይቶ ያልመዋል። እንግዲህ መቼም በነሐሴ ሰው ያልመዋል በክረምት ይሄኛው ግን በነሐሴም ያልመዋል። ምን ይሆን ብዬ እኔ ራሴ አንድ እግሩን አንድ ጊዜ እንደዚህ ፍሪጅ ውስጥ አስገብቼ አይቼዋለሁ። ያልመዋል ፍሪጅ ውስጥ ያልመዋል። አይጣላ ያድርስ እኮ ነው። ወይ ጉድ! ይኸው ባለቤቱ እኮ እርሱ አጠገቡ አለ። ለምን አይጠይቁት? እኔ ብለው ያንተ ልጅ ነው እርፍ በጣም ያን ያህል ከተጠራጠሩኝ ማስረጃውን ማቅረብ ይችላሉ። ማስረጃው እኮ አለ። የዲኤንኤው ማስረጃው እኮ አለ። እዚህ ጋር ማሳየት ይችላሉ። አስፈለገ እንዴት አድርጌ ልጅም ቢሆን እኮ የሚያጣላል። ስንነጋገር ተባለ እውነቴን ነው። ምን ያጣላል? ልጅ የእግዚአብሔር ስጦታ ነው፣ የእግዚአብሔር በረከት ነው። ቢሆንስ በትዳሬ ላይ እኮ ነው ዲቃላ ያመጣብኝ። ቢወልደውስ ምን አለ? ልጅ አይደለም እንዴ? እኔና አንቺን የፈጠረን እኮ ልጁንም የፈጠረው።
ማን ያውቃል? ምናልባሽ ነገ አድጎ እማዬ እያለሽ ስር ስር እያለ አንቺን የሚንከባከብ የሚጦርሽ ልጅስ ቢሆን ማን ያውቃል? እሺ ግድ የለም ይሆንሉ። ቀዘቀዘ። አብረን እናረጋግጥ። ምን መሆን ነው? እውነት አንተ ቴክኒሻን ነህ ወይስ ያፈረስክ ቄስ ነህ? ያፈረሰ ቴክኒሻን ብለው ሊያስቡኝ ይችላሉ። አንድ ዕቃ እፈልጋለሁ። መሰርሰሪያ እፈልጋለሁ። መሰርሰሪያ ቆይ እዚህ ያለ መሰለኝ። ይኸው ሁለት ነገር እፈልጋለሁ። ምስማርና መዶሻ እፈልጋለሁ። ምን አይነት ምስማር? ባለቆብ ምስማርና ባለጭራ መዶሻ ቢሆን ደስ ይለኛል። ምስማሩ በኋላ ምንድን ነው ብዬ በሐኪምም ሞከርኩ። የነፍስ አባትም እንዲታጠብ ምከሩልኝ ብዬ አስመከርኩ። በቃ ልጁ ከልጅነት ጀምሮ ሲፈጥረው እንደ ሰነፍ በኋላ አለ። አሁን እያደገ ሲሄድ ታቧራው ጋር ሆነና የተተረገዙ ጫፍ እስከ አውራ ጣቱ ጫፍ ድረስ የፈንገስ ደለል ሰራል እግሩ ላይ። እኔ የምሉት ጠረን አለው። እንዲህ ቀለል አድርገህ ወይ ታሪክ አለው ወይ አንተ። የእሱን የእግር ጠረን ለማምለጥ ብዬ አይደለም እንዲህ ከሀገር ወጥቼ የቀረው። እውነቴን ነው የምልህ። እኔ እኮ በፖለቲካ አይደለም የመጣሁት። ይሄማ በቋንጣ መረቅ የተሰራ ፍርፍር። እሺ ሌላ ምን ጎደለ? ምን የሚስተካከል? ብዙ ነገር። ለምሳሌ መጠኑ። ይኸውልህ ድሮ እኛ እዚህ ቤት በመጣን ቁጥር የሚቀርበው ምግብ ትረ የተትረፈረፈ ከመሆኑ የተነሳ ምሳ እየበላን እራት ይደርሳል። አሁን ዛሬ የመጨረሻ ትራፊ መሰለ ምግብ እኮ ነው ያመጡት። በጣም ምን እየተካሄደ እንደሆነ ሊገባኝ አይችልም። የሚስተካከል ነገር ካለ እና ደግሞ ሙዚቃው የክለብ እንጂ የሬስቶራንት አይመስልም። ብዙ ሰዎች ደግሞ ምግብ ሲመገቡ ጸጥታን ይፈልጋሉ። ዘፈን እንኳን ከተከፈተ ደግሞ እኮ የረባ ዘፈን ለምን አይከፈትም? እኛ እዚህ ቤት በመጣን ቁጥር ዲጆ የሚከፍተው ዘፈን ምን እንደሆነ ታውቃለህ? ኮሬ ክፉ ዳዬ መሆኑን አወቅሁት የሚል የሆነ ሸረኛ የሆነ አሽሙር የመሰለ አጀንዳ ያለው ዘፈን ነው የሚጋብዘን። ዘርተሽ ከሚል እንብላ በለኝ። እሺ እንዴ ምንድን ነው? አቤት ልትበላ ነው? ልትደባደብ ነው? ልበላ ነው እንጂ እኮ ታዲያ እንደሱ ታደርገው። እሺ ከዛ በፊት ግን ትንሽ እንደው ብትታጠባት እጄ ዋስለካት ግድ የለም ችግር የለም። ተዘጋጅተን ስለምንወጣ ሴኒታይዘር ይዘን ነው የምንወጣ። ነው እንዴ? ቆይ እስኪ እንዴ ሳኒታይዘር ታዲያ እኮ የማነው ስሙ የህዳር በሽታ ጊዜ የተሰራ ሳኒታይዘር ኤክስፓየር ያደረገ ነው። በዚህ መብላት ትንሽ አይደብርም? ይደብራል። ስለዚህ እጅን ውሃ አስነካው። ሂድ ምን አንተ ቀለል እጅ መታጠቢያ የቱ ጋር ነው? እጅ መታጠቢያ ይኸውልህ፣ በዚህ ትወጣና ቀጥ ብለህ 200 ሜትር እንዴት ሃይዌው የለም ከግቢ ወጥቼ ደረጃው የለም ድልድዩ ከሱ ትሻገርና ወደ ግራ 150 ሜትር ትሄዳለህ። ልክ እዛ ጋር 150 ሜትር እንዲሄድክ አንድ በቅርብ ለህዝብ አገልግሎት ይሰጣል ተብሎ እንደ ድሮ በሆነ የተመረቀ ቧንቧ አለ። እሷን ምልክት አድርገህ ወደ ቀኝ 50 ሜትር ስትገባ እንደገና ወደ ቀኝ፣ ያኛው ወደ ግራ ነው። ከዛ ወደ ቀኝ
እንደገና ወደ ቀኛ ለምን እንዴ? እኔ እኮ በፖለቲካ አይደለም በልጄ የእግር ችግር ብቻ ነው የወጣሁት። ስለዚህ አሁን በቅርብ ራሱ የዓለም ኢሚግሬሽን የሚሉት የአሜሪካው ደብዳቤ ጽፎልኝ ነበረ። ያንተን ችግር ወደ ዓለም ጤና ድርጅት መርተነዋል ብሎ አለ። እንግዲህ ከዚህ በኋላ ዓለም ጤና ድርጅት ደግሞ የኔ ልጅ ችግር ለብቻ ሲያይ አንድ 20-30 ዓመት ቆያለሁ። እንደው ከምን የመነጨ ይመስሉታል? አይ ይህን ከምን የመነጨ ትላለህ? እኔ ከምንም የመነጨ ነው ልለው አልችልም። በእናትየውም ዘር በኩል አጣርቻለሁ። ምንም ነገር እንዲህ አይነት የለም። በእኔም በኩል የለም። እንደዚህ ልሙትል እንዴ? አሁን የጓደኞቼ ንግር ሁሉ ሙጃሌ ሲበላው እውነቴን ነው። እኔ አንድም 3 ጊዜ ጸጋዬ እሸቱ እኮ ነው። ጥላዬ ጫዋቃም ሊሆን ይችላል። እኛ አሁን ስለ ዘፋኙ ማንነት አይደለም እየተከራከርን ያለ ነው። የዘፈኑ ይዘት ዘፈኑ በሬስቶራንት ውስጥ በምግብ ቤት ውስጥ ምሳ ሰዓት ላይ ሊከፈት የሚችል ዘፈን ነው ወይ? ዘፈን ጠፋ ወይ? ዘፈን የለም ወይ? ይሄ ሁሉ ዘፈን እየወጣ ይሄ ሁሉ ነጠላ ዜማ እየወጣ ይሄ ሁሉ ነጠላ ዜማ እየጎረፈ ይሄ ዘፈን መከፈት አለበት ወይ ነው ጥያቄው። ገብቷል? ለምንድን ነው እንደዚህ የሚሆነው? እንዲህ የሚገርመው ነገር ያ ዲጄ እኛ ኮምፕሌን አድርገን ተባሮ ሲያበቃ በማግስቱ የተተካው ዲጄ ምን እንደከፈተ ታውቃለህ? እኔና እሷ በስነ ስርዓት ጦመን ዳይት አድርገን በሁለተኛ ቀናችን እየበላን እያለን የከፈተው ዘፈን ምን እንደሚል ታውቃለህ? በያዘው ሽመል ቢደመጥጠው አሬራው ወጣ የቀላወጠው የሚል በጣም ዘግናኝ ሆረር የሆነ ዘፈን መከፈት አለበት። አፒታት የሚቆልፍ እንዴ! ያን ዘፈን እኮ ከሰማህ በኋላ ወደ ምግብም ወደ ሙዚቃም እንኳን ትመለስ ብዳን ይወደው። አሁን ያው ልቄ ባሳየ እንጀራን ጠፈበላበት ቅር የሚል ነገር አይደለም እንዴ። በነገራችን ላይ ጥጋቡ ዳቦ ቤት አውቃለሁ እንዴ? በደንብ እንጂ የጥጋቡ ዳቦ ቤት ፉርኖን እየበላን አይደል እንዴ ያደግነው? ጎሽ ያው ለሰው ልጅ የሰራው ሲመሰከርለት ደስ ይላል። እንግዲህ እሱ ዳቦ ቤት ይኸውልህ የአዲስ አበባ ጤና ቢሮና ማዘጋጃ ቤት ተማክረው ዳቦ ቤቴን ተመዝጋታቸው በፊት ለአዲስ አበባ ግማሽ ህዝብ ሌሊት ተነስቼ በባዶ እግሬ እያቦካው ለጠዋት አደርስ የነበርኩት እኔ ነኝ። ምን ነው ትዝታውን ቀሰቀስኩብን? እንግዲህ ግማሽ አዲስ አበባን ህዝብ የኔ እግር አሻራ በሆዱ የሌለ ያላተምኩበት ሰው ካለ አንጣልኝ። እስቲ አንጣልኝ። አንድ ሰው አታገኝ። አዎ ሰርቻለሁ። እና ደግነቱ ፈረንጆቹ ለሁሉም ነገር መፍትሄ አበጅተውለታል። በመጽሐፍ ውስጥ ቢሆን ዳዊት ጎልያድን ገባሩን ብሎ የገደለው በምንድን ነው? በስናይፐር ነው እንዴ? በድንጋይ እኮ ነው። ይሄ ሲያሞጋግስሽ ነው እንጂ አንቺን ለመስደብ ብሎ አይመስለኝም። እኔ አይመስለኝም። አይደለም እንዴ አንተ? ባሻ እሱ የተናገሩት ነገር እንዳለ ሆኖ ይሄ ድንጋይ ስል ምን ለማለት ፈልጌ ነው? አንዳንድ ድንጋይ አለ። አሁን ትልቅ ቋጥኝ ይሄ ከትልቅ ተራራ ላይ ተጎምዶ የሚወድቅ ድንጋይ አለ። መንገድ የሚዘጋው ይወርድና ይዘፈዘፋል አውራ ጎዳናው ላይ እና እንደሱ አይነት ይሄ በጣም ብርቱ ከመሆኑ የተነሳ ንቅርቅ የማይል ከመሆኑ የተነሳ በመዶሻ አይደለም በዲናሚት የማይፈርስ ድንጋይ አለ ቋጥኝ። እና አሁን አንዳንዴ የከባድ መኪና ሾፌሮች እንዲህ ይመጡና ይህ መጠው እሱን ለማምለጥ ሲሉ እንዲህ ብለው ሲሄዱ ወይ ይገለበጣሉ ወይ ከሀገር ይወጣሉ። እንዲህ አይነት ለህይወት ለልማትም ጸር የሆነ ድንጋይ ማለት ነው። እሷን ድንጋይ እዛ ጋር ስትሄድ መታጠቢያ ቤት ሰፈር ደረስኩኝ እኮ ማለት እኮ ነው። ልታልፈውም ትችላለች። ግን ለጊዜው የሚያስፈልገው አሁን እጅን መታጠቡና ታጠብና ቶሎ ነው። ግን እንዳትጀምር እንዳትቆያት መድኃኒዓለም እንጣለን። እሺ ናና አቤት። እንደውም ከሄድክ አይቀር በዛውም እግረ መንገድህን በዚህ ከዛ ከሆነ ውሃ ይዘን በዚህ ሙሉ እዛው ጋር ይሙላ አሁን ሙላ ትማርገው አንበሳ። እሺ ቶሎ ብለህ እሺ። ማን አስተናጋጅ? ና ቶሎ ቦታ ቀይርልኝ ና። አራዳን ይበላው።
መሰላሉን ያምጡልኝ። እየቀለድክ ነው? ምንድን ነው የምታሽፈው? ምን ሊያደርግ ነው መሰላል ለፍሪጅ? ትሰማለህ? ስማ እንደው ስጠኝ ዝም ብዬ ደንቆሮ መስላል። ፍሪጅ ለመስራት መሰላል ትለኛለህ? መሰላል ያስፈልጋል። እንከባበር። የሚናገሩትን ነገር አስበው ይናገሩ። ለሰራተኞች ማህበር ሊከሱት ይችላሉ። እንትን ልንገርህ፣ ምንም አይነት ነገር መስራት አትችልም። እኔ ፍሪጅ የማልችለው እኔ ፍሪጅ መስራት እኔ የማልችለው ምን ነካሁት? እኔ የቤተ መንግስት ዲሽ የምሰራ ሰው ነኝ። ይኸውልህ አሁን አንድ የምነግርህ ነገር ስማኝ። እምቢ ካልከ ግን ታያለህ፣ የክልል 14 ዶዘር ያፈራረሳቸውን ቤቶች ነው ማስመስለኝ። ቀጥ ብለህ ውጣ። ሻይ ሆነ አይመጣም እንዴ? ወልድ መንፈስ ቅዱስ አልጀመርክም? ከምን ይኸው ራይድ አገኘሁ። ራይድ ማነህ? አስተናጋጅ በቃ የኔን ጥብስ ቴካዊ አድርግልኝ። አይደለም አመልከት ያሰድቡኛ። እርስዎን የሚያሰድቡኝ አይደለም። ጠበቃ ነው እንጂ የመጡት ለሱ ጠበቃ ብለው ነው እንጂ የመጡት ሊያስታርቁን አይደለም። አይደለም። ኧረ ተው በቃ ተው። ምን ነው? ኧረ ምን ነው? እኔ ሲጀመርም ሰው የለኝም። ቆይ እኔ ቁጭ በይና እናውራ እንጂ። እሱም ጎረቤቴ አንቺም ጎረቤቴ። ምን ይሆን ብዬ ነው እናንተን እኔ መፋታ? ምን ላገኝ ነው? ማትረባ ገንቱ ነህ እባክህ። ከንቱ ማነሽ?